ይሄው ችፑሊያችን በዚህ መልኩ አልቋል። እንደዚህ ያምራል። ትወዱታላችሁ። በጣም ቆንጆ ነው። ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ ቺፖሌ በቤታችን እንሰራለን። እሱንም ለማዘጋጀት እዚህ ጋር 2 ማንኪያ ዘይት እናደርጋለን። ፓፕሪካ በርበሬ እንደማለት ነው። ቺሊ ነው 1 ማንኪያ እናደርጋለን። 1 ማንኪያ ጋርሊክ ፓውደር የተፈጨ ነጭ ሽንኩርት እናደርጋለን ማለት ነው። ይሄ ደግሞ ግማሽ ማንኪያ ከሙን ነው ማለት ነው። ከዛ ሁሉንም አንድ ላይ እንደዚህ አድርገን እናሸዋለን ማለት ነው። እናዋህደዋለን አንድ ላይ እንደዚህ እንግዲህ እሽት አድርጌዋለሁ። ግማሽ ሰዓት ፍሪጅ ውስጥ እናደርገውና እንጠብሰዋለን። እሺ አሁን እንጠብሳለን። ዶሮአችንን እንደዚህ አድርገን እሺ ደግሞ ይሄንን ለሰላጣ ቫካሞሌ ለመስራ ሽንኩርታችንን እንደዚህ ልቀቃለን እንከትፋለን። ቋቷችንን እንደዚህ አድርገን እሺ ዶሮአችንን እናያለን። ገልበጥ እናደርጋለን። እሺ አሁን ቫካሞሌ ሰላጣውን እንሰራለን። ይሄ ቲማቲም ነው። የተፈጨው ሽንኩርት ነው። ይሄ አቮካዶ ነው። ይሄ ደግሞ ድንብላል ቅጠል ሳላንትሮ። እሺ አሁን ራይዛችንን እንደዚህ እናደርጋለን። 2 ካፕ ነው የማደርገው ራይዝ እንደዚህ። ይሄ ደግሞ 1 ኩባያ በቆሎ የተቀቀለ ነው። 1 ኩባያ ቢንስ ነው። እሺ ይሄ ደግሞ ቫካሞሌ ሰላጣችን ነው ማለት ነው። አሁን ደግሞ ዶሮአችንን በዚህ መልኩ እናደርጋለን። እዚህ ጋር ደግሞ ሰላጣችን እንደዚህ እናደርጋለን ማለት ነው። እንግዲህ በዚህ መልኩ ጨርሰናል። ይሄንን ይመስላል። በጣም ያምራል። ትወዱታላችሁ። ፕሊዝ ሰብስክራይብ፣ ላይክ፣ ሼር ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ። ይሄው ቺፖሌያችን በዚህ መልኩ አልቋል። እንደዚህ ያምራል። ትወዱታላችሁ። በጣም ቆንጆ ነው።